እሺ ዛሬ የምናየው ኤችአር ላይ ያሉትን ሞጁሎች እንዴት እንደሚሰሩ ፕሮሰሳቸው ወርክ ፍሎአቸውን እናያለን። ኤችአር ውስጥ ወደ 5 የሚጠጉ ሞጁሎች አሉ። ኤምፕሎይስ የሚለው አለ። እሱ ምንድነው? አዲስ ሰራተኛ ስንቀጥር የምንመዘግብበት ኢንፎርሜሽናቸውን የምናስቀምጥበት ሞጁል ነው። ሁለተኛው ፔሮል ነው። ፔሮል ለሰራተኞቹ ደሞዝ ስንከፍል ፔስሊፕ የምንሰጥበት ነው። ሌላው ደግሞ አቴንዳንስ የሚለው ነው። እሱ ሰራተኞች ቼክ እና ቼክ አውት እንዲያደርጉ አቴንዳንስ የምንይዝበት ሞጁል ነው። ሌላው ታይም ኦፍ ይባላል። ታይም ኦፍ ሰራተኞች ከስራ ለመቅረት በሚጠይቁበት ጊዜ ፍቃድ የምንሰጥበት ሞጁል ነው። ኤክስፔንስ ደግሞ ሰራተኛው ከከስተመር ጋር ሊሆን ይችላል ወይም ከቬንደር ጋር ምሳ ለመውጣት ሊሆን ይችላል። የተለያዩ ኤክስፔንሶችን ሊያወጣ ይችላል። ከከስተመር ጋር ምሳ ወጥቶ ሊሆን ይችላል። የትራቭል ሊሆን ይችላል። አኮሞዴሽን የመሳሰሉትን ወጪዎች ሲያወጣ ከራሱ ካወጣ ያንን ወጪ ለከስተመር ነው ያወጣሁት ብሎ ለካምፓኒው ሪፖርት አድርጎ ከዛ በኋላ ካምፓኒው ያንን ወጪ ለሰራተኛው የሚከፍልበት እሱን ሃንድል የሚያደርግልን ሞጁል ነው። የመጀመሪያ የምናየው ኤምፕሎይስ የሚለውን ሞጁል እናያለን። ኤምፕሎይስ የሚለው ሞጁል በዋነኝነት የሚጠቅመን ለምንድነው? አዲስ ሰራተኛ ሲቀጠር መጀመሪያ የምናደርገው አዲስ ኤምፕሎይ ሪከርድ ክሬት ነው የምናደርገው ማለት ነው። ለዚህ ሰራተኛ አዲስ ኤምፕሎይ ሪከርድ ክሬት እናደርጋለን። ይህም ሪከርድ አጠቃላይ ስለ ሰራተኛው ያለውን ኢንፎርሜሽን ይይዝልናል ማለት ነው። ጀነራል ኢንፎርሜሽኑን፣ ጆብ ሂስትሪውን፣ ሪዙሜ፣ ስኪሎቹን የመሳሰሉትን ነገር የሚይዝልን ሞጁል ነው። እና እዚች ጋር አሁን ኤምፕሎይስ ሞጁል ውስጥ ነው ያለሁት። ኤምፕሎይ ሞጁል ውስጥ የመጀመሪያ የምናየው አዲስ ሰራተኛ ሲገባ እንዴት ነው ሪከርድ የምናደርገው የሚለውን ማለት ነው። እሱን ነው የምናየው። እዚህ ጋር ኤምፕሎይስ የሚለው ሞጁል ውስጥ ገብቻለሁ። ኤምፕሎይስ የሚለው ውስጥ ኤምፕሎይስ የሚለውን ሰሜኑ ስነካ ይሄ ፔጅ ይመጣልናል። ይሄ ፔጅ ከዚህ በፊት የተመዘገቡትን ያሉትን ሰራተኞች ናቸው የሚያሳየኝ። እኛ አዲስ ሰራተኛ ለመመዝገብ ነው የፈለግነው። ስለዚህ ኒው እንላለን። ከዛ እዚህ ጋር ኤምፕሎይስ ኔም የሚለውን አስገቡ የሚል ይመጣል። ኤምፕሎይስ ኔም ለምሳሌ አበበ ከበደ ብንለው፣ ጆብ ፖዚሽን ይለናል። ጆብ ፖዚሽን ለምሳሌ ሴልስ ሪፕሬዘንታቲቭ ብንል፣ ከዛ ታጎች አሉ። ታጎች እነዚህ ለምሳሌ ከሱ ጋር ሴልስ ለምሳሌ ከሴልስ ጋር ሊገናኝ ይችላል። በቃ እንደዚህ ታጎቹን ከዚህ ሰውዬ ጋር የሚገናኙ ስራዎችን እንደ ታግ አድርገን ማስገባት እንችላለን። ወርክ ሞባይል አለ፣ ስልክ ቁጥር እናስገባለን። ወርክ ፎን፣ ወርክ ኢሜል የመሳሰሉ ዲፓርትመንት ምን ዲፓርትመንት ስር ነው የሚመደበው? ለምሳሌ ኤችአር ውስጥ ከሆነ ኤችአር፣ ሴልስ ቲም ካለ ሴል ቲም ውስጥ፣ ለምሳሌ እኛ ዝም ብለን አድሚን እንለዋለው ከሬት አድርገን ዲፓርትመንቱን ማስገባት እንችላለን። ጆብ ፖዚሽን ሴልስ ዝግጋውን ለምሳሌ ሴልስ ሪፕሬዘንታቲቭ፣ ማኔጀሩ ማን ነው? አድሚኑ አጠቃላይ አድሚኒስትሬተሩ ወይም ማኔጀር፣ እሱን እናስገባለታለን። ከሌለ እዚች ጋር ጽፈንለት ማኔጀሩን እሱን ማኔጅ የሚያደርገውን ሰው መመደብ እንችላለን ማለት ነው። ሌላኛው ኮች ነው። ኮች ያው ምናልባት ትሬኒንግ የሚሰጠው ከሆነ የሰራተኛ የእሱን ትሬኒንግ ማን ነው የሚሰጠው? ማን ነው ለዚህ ሰራተኛ ኮች ሆኖ የሚያገለግለን ነው የሚለው። ብዙ ጊዜ ማኔጀሩን ነው እዛው አሳይን የምናደርገው፣ እሱ ችግር የለውም። እና እዚች ጋር ሪዙሜ አለ። ሪዙሜ ልናስገባለን ከፈለግን እዚህ ጋር ክሬት ኒው ኢንትሪ የሚለውን ነክተን ከዛ በኋላ ምን ሰርተዋል ከዚህ በፊት የነበረው የስራ ልምድ ምን ይመስላል ምናምን የሚለውን እዚች ጋር ማስገባት እንችላለን። ለምሳሌ ታይትል የሚለው ላይ እንደ ሴልስ ሪፕሬዘንታቲቭ ከዚህ እስከዚህ ጊዜ ዱሬሽኑን ማለት ነው አስገብተን ከዚህ እስከዚህ ቀን በዚህ ድርጅት ሰርተዋል ብለን እናስገባለን ማለት ነው። እሱ እንደ ሪዙሜ ያገለግለናል። እዚህ ጋር ክሬት ኒው ስኪል ይላል። ስኪሎቹ ለምሳሌ ላንጉጅ ምን አይነት ላንጉጅ ያውቃል ያ ሰውዬ፣ የመሳሰሉት ማርኬቲንግ ላይ ሰርቷል ወይ ከዚህ በፊት
ማርኬቲንግ ስኪል አለው ወይ የመሳሰሉትን ነገሮች ማኔጅመንት ምናልባት እንደ ስኪል የምንወስደው ከሆነ እሱን እዚህ ጋር ነው የምናስገባው። ከዛ ሌላኛው ለዚህ እዚህ ሰውዬ አሁን በመጣው ናሽናል አይደንቲፊኬሽን የፋን ነምበሩና ፊን ነምበሩን እናስገባለን ማለት ነው እዚህ ጋር። ከዛ ሌላኛው ወርክ ኢንፎርሜሽን ነው። ወርክ ኢንፎርሜሽን ላይ የሰውየውን ሌሎች አድሬሶች ሌሎች ኢንፎርሜሽን እናስገባለን። ለምሳሌ ወርክ አድሬስ፣ የት ነው የሚሰራው፣ ወርክ ሎኬሽን፣ ከቤት ሆኖ ነው የሚሰራው ወይስ ኦፊስ ይገባል፣ ሪሞት ነው ወይ የመሳሰሉትን ምናምን ነገር እዚች ጋር ነው የምናስገባው። ከዛ በኋላ አፕሩቨርስ ይህ ሰራተኛ ለምሳሌ አቴንዳንሱ ለዚህ ሰራተኛ አቴንዳንስ ማን ነው ተጠያቂ የሚሆነው፣ ማን ነው አፕሩቭ የሚያደርግለት፣ ቼክ ኢን ቼክ አውት አድርጎ አቴንዳንሱን የሚያረጋግጥለት የሚለውን ነው። እዚች ጋር የሱ ቦስ ካለ የሱ ማኔጀር ካለ ማለት ነው እሱን እዚህ ጋር እናስገባለን። ከዛ ታይም ኦፍ የሚሰጠው አፕሩቭ የሚያደርግለት ማን ነው፣ ኤክስፔንስ አፕሩቭ የሚያደርግለት ማን ነው የሚለውን እዚህ ጋር ነው አሳን የምናደርገው። እነዚህ ሰዎች እነዚህ ማኔጀሮች ማለት ነው አድሚን ራይት ሊሰጣቸው ይገባል ይህንን አፕሩቫል ለመስጠት ማለት ነው። እና እዚህ ጋር ወርኪንግ ስኬጁል አለ። ስታንዳርድ 40 አወር ፐር ዊክ አለ። ታይም ዞኑ ያው አዲስ አበባ ነው። ከዛ ፕራይቬት ኢንፎርሜሽን የሚል አለ ሌላኛው ታብ። እዚህ ታብ ውስጥ ፕራይቬት አድሬስ አለ፣ የት እንደሚኖር ነው፣ ማሪቻል ስታተስ አለ። እዚች ጋር ካገባ የልጆቹ ብዛት የመሳሰሉት፣ ኢሜይል፣ ላንጉጅ የመሳሰሉት፣ ሆምወርክ ዲስታንት ካስፈለገ እነዚህ አሁን ተጨማሪ ኢንፎርሜሽኖች ናቸው። ስለዚህ ሰራተኛ የምናስገባቸው ተጨማሪ ኢንፎርሜሽኖች ናቸው ማለት ነው። እዚች ጋር ኢመርጀንሲ ኮንታክት አለ፣ ኮንታክት ፎን እዚች ጋር የአደጋ ጊዜ ተጠሪ የምናስገባበት ነው። ሌላው ደግሞ ኤዱኬሽን ምን አጥንቷል ይህ ሰው፣ ከየት ነው የተመረቀው የመሳሰሉት ማለት ነው። እነዚህ ተጨማሪ ስለ ሰውየው ኢንፎርሜሽኖች ፕራይቬት ኢንፎርሜሽኖች የምናስገባበት ታብ ነው ማለት ነው። ሌላኛው ኤችአር ሴቲንግ ነው። ኢምፕሎይ ታይፕ ያው ኢምፕሎይ ነው ሰራተኛ ነው፣ ማኔጀር ምናምን የሚለውን እሱን ስፔሲፋይ ለማድረግ ነው። ከዛ በኋላ ፒን ኮድ እና ባጅ አይዲ የሚል አለ እዚህ ጋር። አሁን ይሄኛው ለምንድን ነው የሚያስፈልገው? ለአቴንዳንስ ነው። ምናልባት ሰውየው እዛች ጋር አቴንዳንስ የሚለው ሞጁል ላይ እንመጣበታለን። አቴንዳንስ ሲሞላ ምናልባት በፒን ኮድ ሊሞላ ይችላል። አቴንዳንስ ሲገባ ማለት ነው፣ ቼኪን ሲያደርግ ወይም ሲወጣ፣ ወይንም ደግሞ ባጅ አይዲ ጄኔሬት አድርገንለት በባጅ አይዲው ስካን እያደረገ ቼኪን ቼክ አውት ያደርጋል ማለት ነው። አቴንዳንስ ነው እዚች ጋር ነው ሰራተኛውን ስንቀጥረው ነው ይህንን ፒን ኮድ እና ባጅ አይዲ የምንሰጠው ማለት ነው። ከዛ በኋላ ምናልባት አውርሊ ከሆነ ሰውየው እየተቀጠረው አውርሊ ኮስቱን እዚች ጋር እናስገባለን። ከዛ በኋላ ይሄኛው ኤችአር ሴቲንግ ጋር የተገናኘው ነገር ነው ማለት ነው። ከኤችአር ጋር የሚገናኘው እዚች ጋር እንሞላለን። ከዛ ከፐርቼዝ ጋር የሚገናኝ አይነት ሰው ከሆነ ደግሞ የምንቀጥረው ሰውዬ ምናልባት የት እንደሚመደብ ማለት ነው፣ ኢንቨንቶሪ ላይ የትኛው ፓርት ላይ እንደሚመደብ እዚህ ጋር ስፔሲፋይ የምናደርግበት ቦታ ነው ማለት ነው። እና እነዚህ ታቦቹ ተጨማሪ ኢንፎርሜሽኖች የምናስገባበት ቦታ ነው። ከዛ እዚች ጋር የሰውየውን ፎቶ ምናልባት ማስገባት እንችላለን ጠቃሚ ሆኖ ካገኘ ነው። ከፈለግን እዚች ጋር የትኛውን ኤዲት በተን ነክተን ከዛም በኋላ ከፈለግነው ኢሜጅ ፎቶ እናስገባለን ለዚህ ሰውዬ ማለት ነው። ስንጨርስ ከዛ በኋላ ሴቭ እንለዋለን። ፋንና ፊን ነምበር ማስገባት አለብህ ይለኛል ማለት ነው እዚች ጋር። ስለዚህ ፋንና ፊን እናስገባለታለን። ዲጂት ነው ፋኑ። ፊን ነምበር ደግሞ ይሄ ኤግዛምፕል ስለሆነ እንደዚህ እያደረኩኝ ያለሁት። ትክክለኛው ሲመዘገብ ትክክለኛ የሱን ፋንና ፊን ነምበር እናስገባለን ማለት ነው። እዛ ወደ ሴቭ እንለዋለን። ኢምፕሎይ ሰክሰስፉሊ ሴቭ ተደርጓል ማለት ነው፣ መዝግበነዋል። እና አሁን ኢምፕሎይ ውስጥ ገብተን ስናየው አበበ ከበደ የሚል ሰራተኛ ሴልስ ላይ የሚሰራ ቺታጓነች ሴልስ ላይ የሚሰራ ስልክ ቁጥሩ የሆነ ሰራተኛ መዝግበናል ማለት ነው። ስለዚህ እንደዚህ ነው ኢምፕሎይ ሪከርድ ክሬት የምናደርገው፣ እንደዚህ ነው ሰራተኛ ስንቀጥር መረጃውን የምንይዘው ማለት ነው። ሌላው ከዚህ ኢምፕሎይ ሞጁል ጋር ተያይዞ ያለው ምንድነው ዲፓርትመንት ነው።
ዲፓርትመንት ሰራተኞች ሁሉም ሰራተኞች ማለት ይቻላል በየሆነ ዲፓርትመንት ስር ነው ማለት ነው የሚሰሩት እና ዲፓርትመንታቸውን እዚች ጋር ነው ማለት ነው የምንመዘግበው። ለምሳሌ የቅድምየው ሰራተኛችን ሴልስ ላይ ነው የሚሰራው። ስለዚህ ሴልስ የሚል ዲፓርትመንት ክሬት ማድረግ እንችላለን። ሴልስ የሚል ዲፓርትመንት ማኔጀሩ ማን ነው? የቅድም የመዘገብነውን ሰራተኛ ማኔጀር ብናደርገው እንደዚህ ማኔጀር እንለዋለን። ፓረንት ዲፓርትመንት፣ ይህ ዲፓርትመንት በማን ዲፓርትመንት ስር ነው የሚለውን ማለት ነው በአድሚኒስትሬሽኑ ስር ነው እንለዋለን። ከዛ በኋላ አሁን ሴቭ ብናደርገው ይሄንን ዲፓርትመንት ክሬት ተደርጎልናል ማለት ነው። ምን ሴልስ የሚባል ዲፓርትመንት ክሬት ተደርጎልናል ማለት ነው። እና አሁን የቅድም የሆነ ሰራተኛ ዲፓርትመንቱን ሄደን ኢንፎርሜሽኑን ማለት ነው እኛ አድሚን ላይ ነበር ያደረግነው። ኢንፎርሜሽኑን እዚች ጋር ዲፓርትመንት የሚለውን ስንነካ ሴልስ አድሚኒስትሬሽን ውስጥ ምን ሴልስ የሚባል ዲፓርትመንት አለ፣ እዛ ውስጥ ይሆንልን እንለዋለን። ከዛ ሴቭ እንለዋለን። ከዛ በኋላ አሁን ዲፓርትመንት ውስጥ ብንገባ አንድ ሰራተኛ ሴልስ ውስጥ ገብቶልናል ማለት ነው። እና ዲፓርትመንቶች ያው ሰራተኞቻችንን ማኔጅ የምናደርግበት መንገድ ነው። የትኛው ዲፓርትመንት ውስጥ ነው ያሉት ሰራተኞች፣ ምን አይነት ዲፓርትመንት ነው ያለን፣ የሳሰሉትን ማኔጅ የምናደርግበት ማለት ነው። እና አጠቃላይ ቪውን ማየት ከፈለግን እንዴት ነው ሂራርኪው የሚሰራው የሚለው ማየት ብንፈልግ እቺኛዋ ሂራርኪ ቪው ትባላለች። እሷን ስንነካ ዋናው አድሚኑ ውስጥ ሁለት ሰራተኛ ይሰራልናል። ከዛ ከአድሚኑ አድሚኒስትሬሽን የሚለው ዋናውን ሁሉንም ማኔጅ የሚያደርገው ዲፓርትመንት ከሱ በታች ምን የሚባል ዲፓርትመንት አለን፣ ሴልስ የሚባል አለን። እሱ ውስጥ አንድ ሰራተኛ አለን የሚለውን በዚህ በሂራርኪ ቪው ማየት እንችላለን ማለት ነው። ከዚህ ጋር በተገናኘ ከኤምፕሎይ ሞጁል ጋር ያለው ይመስላል። ሌላኛው ምንድነው ሰራተኛ ሲለቅ እንዴት ነው ያን ሰራተኛ የምናባረረው ወይም ደግሞ እንዴት ነው እሱን ሃንድል የምናደርገው ኦፍ ቦርድ ሲሆን ማለት ነው። እንዴት ነው እሱን ሃንድል የምናደርገው የሚለውን እናያለን። አሁን ለምሳሌ ቅድምዬ ሴቭ ያደረግነው ሰራተኛ እሱ ለቀቀ ብለን እናስብ። ከዚህ ከድርጅታችን ለቀቀ ብለን ብናስብ እሱን እንዴት ነው ሃንድል የምናደርገው የሚለውን ስናይ የስፔሲፊካሊ የሰራተኛው ፎርም ውስጥ እንገባለን። ከዛ በኋላ ይችኛዋን የጊር ምልክት ስነካ ምን የሚላል አርካይቭ የሚል እነካለን ማለት ነው። አርካይቭ ስንለው ኢምፕሎይ ተርሚኔሽን በዚህ ነው ሃንድል የሚያደርግልን። ኢምፕሎይ ተርሚኔሽን እሱን የምንሞላበት ፎርም ያመጣልናል። አበበ ከበደ ዲፓርቸር ሪዝን ይለናል። ፋየርድ ነው ወይስ ሪዛይን አድርጎ ነው ወይስ ሪታየር አድርጎ ነው? ለምሳሌ ፋየርድ ነው ብለን ብናስብ ኮንትራቱ ኢንድ የሚያደርግበት ቀን አለ። ዲቴይል ሪዝን እዚህ ጋር ማስገባት እንችላለን። ከዛ ለዚህ ሰውዬ የተሰጡት ኮንትራክት ሊሆን ይችላል፣ ታይም ኦፍ አሎኬሽኖች፣ እሱን እንዳለ ክሎዝ አድርገንለውና አፕላይ ስናረጋው የሰራተኛ አርካይቭ ዲልና እዚች ጋር የሰራተኛ ከኤምፕሎይ ሊስት ውስጥ ያወጣልናል ማለት ነው። አሁን ኤምፕሎይስ ውስጥ ብንሄድ አበበ ከበደን አናገኘውም። የሰራተኛ ከድርጅታችን ለቋል ማለት ነው። ስለዚህ የኤምፕሎይ ኦፍ ቦርዲንግ እንደዚህ ነው ሃንድል የምናደርገው ማለት ነው። ይህንን ይመስላል። ሪፖርቲንግ ውስጥ ያው ሪፖርቶችን ማየት እንችላለን። አቴንዳንስ ሪፖርት፣ አሁን ሰራተኛ ገብቷል ወይ፣ ሰራተኛ ምን እንዴት ነው እየሰራ ያለው፣ ብዙ ቀን ታይም ኦፍ አለው ወይም ደግሞ የቀረበት ቀን አለው የሚለውን ማየት እንችላለን። ከዚህ ቀን እስከዚህ ቀን ያለውን የአቴንዳንስ ሪፖርት ስራልኝ እንለውና ለምሳሌ የኤምፕሎይውን ነው ወይስ የሙሉ ዲፓርትመንቱን ነው የመሳሰሉትን ሰርተን ከዛ በፒዲኤፍ ኤክስፖርት አድርገን ማየት እንችላለን ማለት ነው። ሪፖርት ያው ሪፖርቶቹን ለማየት ነው የሚጠቅመን። ኮንፊጉሬሽን ላይ ኮንፊጉር የምናደርገው ነገር ካለ እዚች ጋር ኦን ኦር ኦፍ ቦርዲንግ ፕላኖች አሉ። እነሱን እናስተካክልበት። ምናልባት የድርጅቱ የራሱ ኦን እና ኦፍ ቦርዲንግ ፕላን ካለው እዚች ጋር ነው የምናስገባው ማለት ነው። ስኪል ታይፕስ ቅድምዬ ያልኳችሁ ነው። ላንጉጅ ሊሆን ይችላል የመሳሰሉትን እዚህ ጋር ነው ኮንፊጉር የምናደርገው። ለምሳሌ ሰራተኛው ሲቀጠር ምን ስኪል አለው የሚለውን እዚች ጋር ኮንፊጉር አድርገን እዛ ጋር እንመርጠዋለን ማለት ነው። ቅድም የኤምፕሎይ ኢንፎርሜሽን ስንሞላ ያየነው ጋር እና እንደዚህ ነው የሚሰራው ኤምፕሎይ ሞጁል። አሁን ቀጥታ አቴንዳንስ የሚለው ሞጁል አብረን እናያለን ማለት ነው። እሺ ሌላኛው የአቻር ውስጥ ካሉ ሞጁሎች አንዱ የሆነው አቴንዳንስ የሚለው ሞጁል ነው።
እዚች ጋር ምንድነው አቴንዳንስ ሞጁል የሚሰራልኝ እንደ ታይም ክሎክ ነው የሚያገለግለው ማለት ነው። ሰራተኞች ቼክ ኢን እና ቼክ አውት ሲያደርጉ ዴዲኬትድ በሆነ ዲቫይስ ወይም ደግሞ ኪዮስክ ሞድ ይባላል ወይ በሱ ወይም ደግሞ በማኑዋል አቴንዳንስ የሰራተኞችን አቴንዳንስ የምንይዝበት ሞጁል ነው ማለት ነው። እና ማኔጀሮች በየትኛውም ሰዓት ማን ስራ ላይ እንዳለ ማን እንደሌለ ማየት ይችላሉ ማለት ነው። ይህንን ሞጁል ተጠቅመው የሰራተኞችን አቴንዳንስ ማኔጅ ማድረግ ይችላሉ ማለት ነው። እና እዚች ጋር ኦቨርቪው ስንለው ከዚህ በፊት ሴቭ የተደረጉ አቴንዳንሶችን ነው የሚያሳየን። ለምሳሌ የአድሚን እዚች ጋር 3 ቀን ቼክ ኢን ቼክ አውት አድርጓል። እሱን ኢንፎርሜሽን እንደዚህ በሊስት መልክ እናያለን ማለት ነው። እና እዚች ጋር አሁን አቴንዳንስ ላይ ኮንፊጉር የምናደርገው ምንድነው ኮንፊግሬሽን ላይ የምናየው ምናልባት ሰራተኞች ኤክስትራ አወር የሚሰሩ ከሆነ ኦቨርታይም የሚታሰብላቸው ከሆነ እሱን እንዴት አድርገን ነው ሃንድል የምናደርገው እሱን ኮንፊግሬሽን እንዴት ነው ሃንድል የምናደርገው የሚለውን አይተን ከዛ በኋላ እያንዳንዱ አቴንዳንስ እንዴት እንደሚሰራ እናያለን ማለት ነው። እና እሱ እንዴት ነው የሚሰራው እዚች ጋር ሴቲንግ ላይ ኮንፊግሬሽን ላይ ገብተን ሴቲንግ ላይ ስንገባ እዚህ ወደ ታች ስንወርድ ኤክስትራ አወርስ የምትል አለች። እሷን አክቲቬት ካረግናት ኤክስትራ አወርስ የሚሰሩ ከሆነ የሚታሰብላቸው ከሆነ እሱ እዛ ጋር አቴንዳንስ ቼክ ኢን ቼክ አውት ሲታሰብ ኤክስትራ አወርስም ኦቨርታይም ይታሰባል ማለት ነው። እና ዲስፕሌይ ኤክስትራ አወርስ የሚል አለ ኪዮስክ ሞድ ላይ እዛ ሰራተኛው ይሄን ያህል ኤክስትራ አወርስ ኦቨርታይም ሰርታል ከስራ ሲወጣ ቼክ አውት ሲያደርግ ኢንፎርም እንዲያደርገው የሚያሳየን ነው። እና እዚህ ጋር ቶለራንስ ታይም የሚለው ምንድነው ቶለራንስ ታይም ኤክስትራ አወርስ አሁን ኦቨርታይም ሲታሰብ ለምሳሌ ሰራተኛ 2 ሰዓት ገብቶ 11 ሰዓት መውጣት ሲኖርበት እሱ 2 ሰዓት ከ5 ገብቶ 10 ሰዓት ከ55 ቢወጣ ለምሳሌ ያቺ ትንሽዬ ያለችው የጎደለችዋን 5 ደቂቃ እንዳያስብበት እንደጎደለ ከዋናው የስራ ሰዓት እንደጎደለ እንዳያስብበት ቶለራንስ እንሰጠዋለን ማለት ነው። ይሄንኛውን ለሰራተኛው ተውለት በቃ ትንሽ ሚኒት ስለሆነች የሚለውን ሃንድል የምናደርግበት ቶለሬት የምናደርግበት እሷን እዚህ ጋር ነው ሞልተን የኔ ሚኒት ከሆነ ቶለሬት አድርግለት። ለኤምፕሎይው የሚሰራል ለካምፓኒው የሚሰራል። ለካምፓኒው አሁን ለምሳሌ የሚሰራው እንዴት ነው ያ ሰራተኛ ለምሳሌ 2 ሰዓት ገብቶ 11 ሰዓት መውጣት ሲኖርበት እሱ ግን ትርፍ ሰዓት 15 ደቂቃ ቢሰራ 11 ሰዓት ከ15 ላይ ቼክ አውት አድርጎ ቢወጣ ያቺን 15 ደቂቃ እንደ ኦቨርታይም እንዳያስበው ቶለሬት እንዲያደርገው ለካምፓኒው ማለት ነው። ያቺን እንዳያስበው የምናደርገው እዚች ጋር የቶለራንስ ታይሙን እዚህ ጋር ነው የምንሞላው ማለት ነው። እና ኤክስትራ አወርስ ወይም ኦቨርታይም የሚታሰብ ከሆነ እዚህ ጋር ነው ኮንፊጉር የምናደርገው። ነገር ግን ዋና ወደ አቴንዳንሱ ስንመጣ በዋነኛነት የምናየው 2 አይነት አቴንዳንስ ማያዣ መንገድ አለ እንዳልኳችሁ። ማኑዋሊ እዚች ጋር አቴንዳንሱን ሃንድል የሚያደርገው ሰው እየገባ ኒው አቴንዳንስ ሴቭ እናድርግ ኤምፕሎዩ ማን ነው የሚለውን እዚች ጋር ይመጣለታል ዝርዝር ኤምፕሎዮቹ ዝርዝር እዛ ጋር ኤምፕሎዩ ላይ ሪከርድ ያደረግናቸው ኤምፕሎዩ ሰራተኞች እንዳለ ይመጣሉ። እዚች ጋር ለምሳሌ የአድሚኑን ነው ሴቭ ማድረግ የፈለኩት ብለን እዚህ ጋር እናስገባለን። ከዛ ቼክ ኢን ያደረገበትን ሰዓት ማስገባት እንችላለን። በዚህ ቀን በዚህ ሰዓት ነው የሚለውን ሰዓቱን ጠቅሰን አፕላይ ስንለው ሰዓቱ ይገባልናል ማለት ነው። ከዛ በኋላ ቼክ አውትም ሲያደርግ እዚህኛው ላይ ብቻ ነው ሴቭ የምናደርግለት ማለት ነው። ከዛ በኋላ ይህንን አሁን ለምሳሌ በዚህ ሰዓት ገብቶ በዛው ቀን ለምሳሌ ከ8 ሰዓት በኋላ ነው የመጣው ብለን ብላይ አፕላይ ብናደርግ አቴንዳንስ ሴቭ ይደረጋል ማለት ነው። አሁን ነው ሌላ አንድ አዲስ አቴንዳንስ ሴቭ ይደረጋል። እዚህ ጋር ቅድም የ3 ነበረ አሁን 4ኛ አቴንዳንስ ሴቭ ተደርጎልናል ማለት ነው። እዚህ ቀን አቴንዳንስ ሴቭ ተደርጎልናል ማለት ነው። እና በማኑዋሊ እንደዚህ ነው ሃንድል የምናደርገው። አሁን ለምሳሌ አሁን ቅድም የሴቭ ያደረግነው 10 ሰዓት ከ49 ሚለው ላይ ገብቶ እዚች ላይ ይሄኛው ሰዓት ላይ ወጥቷል እና አጠቃላይ የሰራው ሰዓት ስንት ሰዓት ነው? 7 ሰዓት ከ10 ሰርቷል። እና ኦቨርታይም ቢሰራ ኖሮ ኦቨርታይም ይታሰብለታል ማለት ነው እዚች ጋር። እና እዚች ጋር ማኑዋሊ እንደዚህ ነው ሃንድል የሚደረገው። በኪዮስክ ሞድ ሁለተኛው መንገድ ኪዮስክ ሞድ ይባላል። ኪዮስክ ሞድ እንዴት ነው? ዴዲኬትድ የሆነ ዲቫይስ ለምሳሌ ፒሲ ሊሆን ይችላል፣ ታብሌት
ወይም ደግሞ ሞባይል ፎንም ሊሆን ይችላል ዴዲኬት የሆነ አቴንዳንስ ለመያዝ ብቻ የምንጠቀመው ዲቫይስ አዘጋጅተን እሱን ከዛ በዚህ ሲስተም ኮንፊገር አድርገነው ውጭ ላይ በር ላይ ሲገቡ ሰራተኞች ቼክ ኢን እና ቼክ አውት እንዲያደርጉ ወይም በባጅ ሊሆን ይችላል ወይም ደግሞ በፒን ኮድም ሊሆን ይችላል ቼክ ኢን እና ቼክ አውት እንዲያደርጉ የምንጠቀመው መንገድ ነው ማለት ነው። እሱን መንገድም መጠቀም እንችላለን። ይሄኛው ኪዮስክ ሞድ እንዳስ ኤግዛምፕል ለምሳሌ ኮንፊገር ከተደረገ በኋላ ያ ዲቫይስ ላይ ነው የሚሰራው። እዚች ጋር ግን ይሄንንም ተጠቅመን ቼክ ማድረግ እንችላለን ማለት ነው። ለምሳሌ አሁን እኔ ፒሲ ላይ ስለሆነ ያለሁት ምንድነው ስካን ባጅ ካላቸው ስካን አሁን ስካነር ከዚህ ላፕቶፕ ጋር ኮኔክት አድርገን ስካን ብናደርገው ይሄንን ሰራተኛ አቴንዳንስ ሴቭ ያደርግልናል በዚህ ታይም ማለት ነው። አሁን ስካን ዩር ባጅ ይላል። አሁን ስካነር ተጠቅመን ስካነር እዚህ ላፕቶፕ ላይ ሰክተን ስካን ብናደርግ ይህንን ሰራተኛ አቴንዳንስ ሴቭ ያደርግልናል ማለት ነው። ነገር ግን ካሜራ ካለ አሁን ለምሳሌ ሞባይል ፎንም ታብ ስንጠቀም ካሜራ እንዲጠቀሙ ፍሮንት ካሜራቸውን እንዲጠቀሙ ምናረግ ከሆነ በሱም መልክ ስካን ያደርጋል ማለት ነው። ካሜራውን ታፕ ቶፕ ካሜራ የሚል አለ ይመጣል እዚች ጋር ማለት ነው። እሱን ስንነካ ባጁን ስካን እንድናደርግ ይፈቅድልናል ማለት ነው። ከዛ በኋላ ስካን አድርገን ቼክ ኢን ቼክ አውት ማድረግ እንችላለን ማለት ነው። እና ይሄንን ይመስላል አቴንዳንስ ላይ ያለው ኢምፕሎይ ቅድም ያየነው ኢምፕሎይ ሰራተኛው የዚህ ሲስተም አክሰስ የሌላቸው ሰራተኞች እንዴት አድርገው አቴንዳንስ ቼክ ኢን ቼክ አውት እንደሚያደርጉ ነበር ያየነው። አሁን ደግሞ ኖርማል የሲስተሙ ዩዘሮች ከሲስተሙ ቼክ ኢን ቼክ አውት ማድረግ ከፈለጉ እንዴት ማድረግ ይችላሉ የሚለውን እናያለን። እዚህ የሲስተሙ ተጠቃሚ ዩዘሮቹ ማለት ነው። ይሄን ሲስተም የሚጠቀሙ ሰዎች ቼክ ኢን ቼክ አውት ማድረግ የሚፈልጉ ከሆነ እዚች ጋር ማንኛውም ሞጁል ላይ ሊሆን ይችላሉ። ነገር ግን ከላይ ላይ ሲያዩ ቀይ በተን ነገር የሚመስል ነገር አለች። እሷን ስንነካት ቼክ ኢን የሚል በተን ይመጣልናል እና ቼክ ኢን ሲያረጉ ኦኬ ከዚህ በቀደም ያስገባሁት ቼክ ኢን ቼክ አውት ስላለ ነው አሁን በዛሬ ቀን ማለት ነው። ስለዚህ እሷን ሪከርድ ባንዴ ሁለቴ ቼክ ኢን ቼክ አውት ሪከርድ አያዝም ባንድ ቀን ማለት ነው ለአንድ ሰራተኛ። ለዛ ነው ኢረር ያመጣብኝ። አሁን የኛውን ሪከርድ ቅድምዬ ዲሊት አድርገን ይሄ ዩዘር ቼክ ኢን ቼክ አውት ያርግ ብለን ቼክ ኢን ስንል አሁን ቼክ ኢን አድርጎልናል ማለት ነው። በዚህ ሰዓት ገብተናል ከሲስተሙ ማለት ነው። ኪዮስክ ሞድ ላይ ሳንሄድ ያቺ ዴዲኬት ዲቫይስ ላይ ሳንሄድ ዩዘር ኮንን የዚህ ሲስተም እንደዚህ ቼክ ኢን ማድረግ እንችላለን። አሁን አረንጓዴ በትም በራች አሁን ስራ ላይ ነው ያለው ማለት ነው። ያሰውዬ ቼክ ኢን አድርጎ ገብቶ ስራ ላይ እየሰራ ነው። ከዛ ሲወጣ ደግሞ ድጋሚ እሷን በተን ነክቶ ቼክ አውት የምትለውን በተን ቼክ አውት አድርጎ ይወጣል ማለት ነው። ከዛ በኋላ ይህ ሲስተሙ የዚህን ዩዘር አቴንዳንስ ይይዛል ማለት ነው። እና ዩዘሮች ስፔሲፊካሊ የዚህ ሲስተም ዩዘሮች ልክ እንደዚሁ ቼክ ኢን ቼክ አውት ማድረግ ይችላሉ ወደ ከሲስተሙ ሳይወጡ እዚሁ ላይ እያሉ ማለት ነው። እና ኤረር ሊፈጠር የሚችለው አቴንዳንስ ላይ የተወሰኑ ኤረሮች ሊፈጠሩ ይችላሉ። እሱም ከምን የተነሳ ነው? አንደኛ አንድ ሰራተኛ ቼክ ኢን አድርጎ ከ24 ሰዓት በላይ ካለፈው ያ ሪከርድ እንደ ኤረር ይቆጠራል ማለት ነው። ቼክ ኢን ቼክ አውት ቼክ ኢን አድርጎ ነገር ግን ቼክ አውት ሳያደርግ ከ24 ሰዓት በላይ ካለፈ ያ ሪከርድ እንደ ኤረር ይቆጠራል። ቀይ አድርጎ ያመጣልናል ያን ሪከርድ ማለት ነው። እና ደግሞ ሌላኛው ምንድነው ቼክ ኢን አድርጎ ሰራተኛው ከ16 ሰዓት በላይ ቆይቶ ቼክ አውት ካረገ በቼክ ኢን እና በቼክ አውት መካከል ያለው ዲፈረንስ ከ16 ሰዓት በላይ ከሆነ ያን ሪከርድ ስቲል እንደ ሪከርድ ይቆጠራል ማለት ነው። ምናልባት ያ ሰውዬ ከ8 ሰዓት በኋላ ኦቨርታይም እየሰራ ቆይቶ ሊሆን ይችላል። ለዛ ነው 16 ሰዓት ሃንድል እንዲያደርግ የተደረገው ሲስተሙ። ከ16 ሰዓት በኋላ ግን ቼክ አውት ካረገ ያ ሲስተም ያ ሪከርድ እንደ ኤረር ይቆጠርና ወይ ገብቶ ማኑዋሊ ሞዲፋይ መደረግ አለበት ሰዓቱ ወይ ደግሞ ዲሊት መደረግ አለበት ማለት ነው። ያ ሪከርድ መስተካከል አለበት እንጂ እንደ ኤረር የሚቆጠረው ያ ቀይ አድርጎ ያመጣልናል ማለት ነው። ለምሳሌ አንድ ሰራተኛ የዚህን ቅድም ቼክ ኢን ቼክ አውት ስላደረግን አሁን ከሲስተሙ
እሱን ዲሊት ላድርገውና እሷ ሪከርድ ከዛ በኋላ አሁን ይህ ሰው ማለት ነው ዩዘር አቴንዳንስ ቢሞላው ለምሳሌ አሁን 10 ይላል ከ8 ከ16 ሰዓት በኋላ ማለትም ነገ ሰዓት ላይ ማለት ነው 2 ላይ ማለት ነው እዚህ ጋር አፕ ላይ ብናረግ ምናልባት 16 ሰዓት ላይ ሞላ ይችላል። ይሄ እስቲ ገብተን እንየው። 16 አይሞላም 15 ሰዓት ነው እና ኤዲት እናርገው። ለምሳሌ 3 ሰዓት ቼክ አውት ቢያደርግ ማለት ነው ከ16 ሰዓት በላይ እንዴው ነው አላማው። ስናየው እዚህ ጋር አይታችኋል ቀይ አርጎ ያመጣልናል። ይሄ ሪከርድ ኢረር አለበት ብሎ ያሳየናል ማለት ነው። እና ገብተን ይሄንን ማኔጅ የሚያደርገው ሰው ገብቶ ይሄንን ሪከርድ ወይ ማስተካከል አለበት ወይ ደግሞ ዲሊት ማድረግ አለበት። ከዛ አዲስ ሪከርድ ክሬት አቴንዳንስ ክሬት ለማድረግ አለበት ለዛ ሰራተኛ ማለት ነው። በዚህ መልኩ ኢረሮችን አቴንዳንስ ላይ ያሉትን ኢረሮች ሃንድል ማድረግ እንችላለን ማለት ነው። አቴንዳንስ የሚለው ሞጁል ይሄንን ይመስላል። ቀጣይ ደግሞ ፔሮል የሚለውን ሞጁል እናያለን ማለት ነው። ኤችአር ላይ ያለው ሌላኛው ሞጁል ምንድነው? ፔሮል የሚለው ሞጁል ነው። የሞጁል የሰራተኞችን ፔስሊፕ ክሬት ለማድረግ የምንጠቀመው ሞጁል ነው። ከሌሎች ሞጁሎች ላይ ከኤምፕሎይ ከታይም ኦፍ ከኤክስፔንስ ከመሳሰሉት ሞጁሎች ጋር አብሮ የሚሰራ ሞጁል ነው ማለት ነው። እና ይሄንን ስናይ መጀመሪያ የሰራተኞቹን ፔስሊፕ ክሬት ስናደርግ ከአካውንቲንግ ጋር እንዲገናኝ የምንፈልግ ከሆነ እዚች ጋር ኮንፊግሬሽን ሴቲንግስ ብለን የምትመጣ ቦክስ አለች። እሷን እቺኛ ፔሮል ኢንትሪስ ምትለዋን ፖስት ፔሮል ስሊፕ ኢን አካውንቲንግ የሚለው ይሄንን ኦን ማድረግ ይኖርብናል ማለት ነው። እሷን ኦን ካረግን በኋላ እዚች ጋር ክሬት የምናደርገው ፔስሊፖች ወደ አካውንቲንግ ዲፓርትመንት እንዲላኩ የሚረዳን ነው። እቺኛዋን ቲክ ማድረግ መርሳት የለብንም። ከዛ በኋላ በዋነኝነት የፔሮል ሞጁል የሚሰራው እዚች ጋር ኤምፕሎይስ የምትላለች እና ኤምፕሎይስ ቅድም ኤምፕሎይ ሞጁል ላይ ያየናቸው ሰራተኞቹን እነሱን ማየት የምንፈልግ ከሆነ ከሱ ጋር ተመሳሳይ ነው። እዚሁ ጋር ማየት እንችላለን። እንደገና ደግሞ የኤምፕሎይ ኮንትራቶችን ክሬት ማድረግ እንችላለን ማለት ነው። ማለትም አንድ ሰራተኛ ሲቀጠር ኮንትራት ይሰራለታል። ኮንትራቱን እዚች ጋር ገብተን ነው የምንሰራው ማለት ነው። ለምሳሌ ኒው ብለን አዲስ የሰራተኛ ኮንትራት ክሬት ብናደርግ ለምሳሌ ቴስት 1 ብለን እዚች ጋር እንጽፍ ኤምፕሎይ የየትኛው ኤምፕሎይ ኮንትራት ነው መስራት እንፈልገው። ለምሳሌ ይሄኛው አካውንቲንግ ቴስት ነው። ይሄ ትክክለኛ ስም ነው የሚሆነው ማለት ነው። በኋላ ላይ ኤምፕሎይ ለምሳሌ አበበ ከበደ እንዳልነው እንደዛ ነው የኤምፕሎይ ትክክለኛ ስም ነው የሚሆነው ማለት ነው። እዛች ጋር ሴቭ ባረግ ነው ኤምፕሎይ ሞጁል ላይ ሴቭ ባረግ ነው መሰረት እና ኮንትራት ስታርት ዴት አለ፣ ኮንትራት ኢንድ ዴት የኛውን እናስገባለታለን። ለምሳሌ ከአንድ ወር በኋላ ነው የሚያልቀው ብለን ብናስብ ወርኪንግ ስኬጁል ያው መንዝሊ ስታንዳርድ ነው። ሳላሪ ስትራክቸር አለ። ሳላሪ ስትራክቸር ለምሳሌ ቤዝ ፎር ኒው ስትራክቸር የሚባል የሳላሪ ስትራክቸር ይሄ እንደ ካምፓኒው ነው የሚወሰነው። ይሄ ካምፓኒውን የሳላሪ ስትራክቸር ተመርኩዞ እዛ ጋር ኮንፊግር ይደረግና ከዛ በኋላ ነው እዚህ ጋር የምንመርጠው ማለት ነው። ኤምፕሎይ ካታጎሪ ያው ፐርማነንት ነው። ፖዚሽን ጆብ ፖዚሽን ኤችአር ብለናል። ከዛ በኋላ ኮንትራክት ታይፕ ፐርማነንት ነው፣ ቴምፖራሪ ነው፣ ፉል ታይም፣ ሲዝናል የመሳሰሉትን እንመርጣለን ማለት ነው። ከዛ በኋላ የኛው ከአካውንቲንግ ጋር የሚገናኝ ከአካውንቲንግ ዲፓርትመንት ጋር ሆነን አናላይቲክ አካውንቱ የትኛው ነው የሚሆነው የዚህ ኮንትራት የዚህ ሰራተኛ ኮንትራት የሚለውን ጠይቀን ከዛ በኋላ እዚች ጋር እንሞላዋለን ማለት ነው። ከዛ ሳላሪ ጆርናሉም ከየትኛው ነው የሚቆረጠው የዚህ የሳላሪ የሰራተኛው ሳላሪ የትኛው አካውንት ላይ ነው ጆርናሉ የሚገባው የሚለውን እንመርጣለን። ይሄ ከአካውንቲንግ ዲፓርትመንት ጋር ሆነን ተነጋግረን የምንወስነው ነገር ነው ማለት ነው። ለምሳሌ ሚስላኔስ ኦፕሬሽን ላይ ብናስገባው ከዛ በኋላ ሳላሪ ኢንፎርሜሽን የሚል አለ። ይሄ ዌጅ በፐርመንት ስንት ነው የምንከፍለው ለዚህ ሰራተኛ የሚለውን የምናስገባበት ነው። ለምሳሌ 10,000 ነው የምናስገባው ለዚህ ሰራተኛ
ብለን እናስገባለን። ከዛ በኋላ ደግሞ ተጨማሪ ምናልባት አድቫንቴጅ የሚሰጡትም ከሆነ ይህ ሰው ለምሳሌ ሃውስ ሬንት አሎዋንስ የሚሰጠው ከሆነ ትራቭል አሎዋንስ፣ ሚል አሎዋንስ ምናምን ካለው እዚች ጋር ነው በወር ምን ያህል ብር እንደሆነ እዚች ጋር ነው የምናስገባለት ማለት ነው። ሌላኛው ኮንትራት ዲቴይልስ ሌላ የምናስገባ የተለያዩ ኢንፎርሜሽኖች ወይም ደግሞ የምናስገባው ነገር ካለ ኖትስ እዚች ጋር ኖትስ የሚል አለ እዚች ጋር ጽፈን እናስገባለን ማለት ነው። ከዛ በኋላ ሴቭ እናደርገዋለን። ከዛ ለዚህ ሰውዬ ለዚህ ሰራተኛ አዲስ ኮንትራት ክሬት አድርገናል ማለት ነው። እና ክሬት ካደረገን በኋላ ስቴቱ ራኒንግ ካደረግ ነው ይህ ኤምፕሎይ ከዚህ በፊት አን ኤምፕሎይ ካን ሃቭ ኦንሊ ዋን ኮንትራት አት ዘ ሴም ታይም እና ይህ ሰራተኛ ከዚህ በፊት ኮንትራት ተሰርቶለታል ድጋሚ ኮንትራት መስራት አይችልም ያለኝ ማለት ነው ሲስተሙ። ማለትም ከዚህ በፊት የሰራተኛ እየሰራበት ያለ ራኒንግ የሆነ ስቴት ላይ ያለ ኮንትራት አለው። ስለዚህ ወደ ኮንትራት ባንዴ ለሰራተኛ አንጽፍ ማለት ነው። እና እዚች ጋር ኮንትራት የምትላለች ኮንትራት ከዚህ በፊት ይሄንን ዲስካርድ ማድረግ አለብን። ቀድመን ዲስካርድ እናደርግና ስናይ አካውንት ቴስት ከዚህ በፊት የተሰራለት ስታንዳርድ 40 hours per week የሚሰራበት ኮንትራት ክሬት ተደርጎለታል ማለት ነው። እዚህ ጋር ራኒንግ የምትለዋ እቺኛዋ ክሬት ተደርጎለታል ለዛ ነው ማለት ነው። እና አንድ ኮንትራት ነው ሊኖረን የሚገባው ባንዴ ለአንድ ሰራተኛ እና አክቲቭ የሆነ ኮንትራት ከሌለው ያ ሰራተኛ ፔሮል አይሰራለትም ማለት ነው። ቤስሊ አይሰራለትም ሊከፈለው አይችልም ማለት ነው። አክቲቭ የሆነ ኮንትራት ሊኖረው ይገባል። መጀመሪያ ኮንትራት ሚሊዮን ፓርት ላይ ፈለኩት ለዚህ ነው። እና ኮንትራት እንደዚህ ነው ሃንድል የሚደረገው። ከዛ በኋላ ያው ሰራተኛው በወር ይከፈላል ብለን እዛች ጋር ኮንፊገር ስላደረግን ልክ በወሩ ሲደርስ ለሰራተኛው ፔይ ስሊፕ ክሬት እናደርግለታለን ማለት ነው። ለምሳሌ ኒው ፔይ ስሊፕ ቺኛዋን ዲሊት እናደርጋት እንደቀድሞ ከዚህ በፊት ተሰርቶለታል ብሎ ኢረር እንዳያመጣብን ማለት ነው። እሺ ዲሊት ማድረጋችንም ነው ያለኝ። እሺ ችግር የለውም። ኒው እንልና እዚች ጋር ኤምፕሎይ ለየትኛው ሰራተኛ ነው? ለምሳሌ ለአካውንቲንግ ቴስት ነው። ከመች ያለው ነው። ከዚህ ቀን ለምሳሌ ለአንዶር ያንዶር ነው ብዙ ጊዜ የሚሰራው ለያንዶር ዲፈረንስ ሰጥተን ከዛ በኋላ ኮንትራቱ የማን ነው? ቴስት ኮንትራት ብለን ቅድም ክሬት የተደረገው የሱን ኮንትራት እንመርጥና በዛ ኮንትራት መሰረት ነው ፔይ ስሊፕ ክሬት የሚደረገው ማለት ነው። ለምሳሌ ሪፈረንስ ስጡት ይላል 001 ብንለው ከዛ ስትራክቸሩ ይሄ ከአካውንቲንግ ጋር ከሰራተኛው ሲመዘገብ ምን አይነት የደሞዝ ስትራክቸር አለው የሚለውን እሱን ነው የምንመርጠው ማለት ነው። ቤዝ ፎር ኒው ስትራክቸር የሚለውን እዚች ጋር ክሬት የተደረገው እሱን መርጠን ከዛ በኋላ እዚች ጋር ታቦች አሉ ክሬት የሚደረጉ ማለት ነው። እና ምንድነው ኖርማል ወርኪንግ ዴይስ ፔድ አት 100% የሚለው አለ። እሱ ኮድ ተሰጥቷል ወርክ 100 የሚል እና ምን ያህል ቀን የሰራው 22 ቀን ሰርቷል። አጠቃላይ ያወሩ ኮንትራቱ ምንድነው የሚለውን እዚህ ጋር አስገብተን ከዛ በኋላ ሳላሪ ኮምፒቲሽን የሚለው ላይ አለ። ሳላሪ ኮምፒቲሽን ላይ የምናስገባው ነገር ካለ ምናልባት በዚህ ሬት ነው የሚከፈለው ይህ ሰራተኛ ለምሳሌ የወር ኮንትራት ፈርሞ ነገር ግን በየሳምንቱ የሚከፈለው ከሆነ የመሳሰሉት ነገሮች ካሉ ነው አሁን ሳላሪ ኮምፒቲሽኑ እዚህ ጋር የሚሰራው ማለት ነው። ፐርሰንቱ ይከፈለው የዚህ ያህል ቀኑ ይከፈለው ምንል ከሆነ እዚህ ጋር ነው ይሄ ሳላሪ ኮምፒቲሽን እዚህ ጋር ነው ሃንድል የሚደረግልን ማለት ነው። ከዛ ዲቴይልስ ባይ ሳላሪ ሩል ካታጎሪ ይሄኛው ኖርማል ዘጋ ስንመርጥ ለምሳሌ ለአሎዋንስ ይከፈለው ለሚላሎዋንስ ይከፈለው ለሃውስ ሬንት ካለው ምናምን ነገር የመሳሰሉት ወይም ደግሞ ዲዳክሽኖች ካሉ ታክስ የሚከፍል ከሆነ ፔንሽን የመሳሰሉት ይሄ እሱ የሱ ካልኩሌሽን ዲቴይል እዚህ ጋር ነው የሚመጣልን ማለት ነው። አካውንቲንግ ኢንፎርሜሽን ይመጣልን ምናልባት ፔይ ስሊፕ ባጅ ክሬት ምናደርግ ከሆነ ከሱ ጋር እንድናገናኘው እና ደግሞ ሌላው ምንድነው ሳላሪ ጆርናሉ የትኛው ውስጥ ይግባ የሚለው ማለት ነው። የትኛው አካውንቲንግ ኢንትሪ የኛው ጆርናል ኢንትሪው የትኛው አካውንት ላይ ይታሰብ የሚለውን አንድ የምናደርግበት ነው። የአካውንቲንግ ቅድም እንዳልኳችሁ ከአካውንቲንግ ዲፓርትመንት ጋር ሆነን የምንወስነው ነገር ነው ማለት ነው። እነሱ የኛው አካውንት ይሉናል እሱን ነው ሴሌክት የምናደርገው ማለት ነው። ከዛ በኋላ የዚህ ሰውዬ ፔይ ስሊፕ ከተሰራ በኋላ ኮንፈርም እንለዋለን።
ከዛ በኋላ ፔስሊፑ ክሬት ተደርጓል ማለት ነው። ከዛ በኢሜል ሴንድ ማድረግ እንችላለን። ከዛ ለሰራተኛው እንሰጠዋለን። ደሞዝ እንደዚህ ነው የሚከፈለው ማለት ነው። ሌላኛው ምንድነው በባች ለምሳሌ የብዙ ሰራተኛ በአንዴ መክፈል መንፈልግ ከሆነ ፔስሊፕ ባችስ የሚል አለ። ከዛ በኋላ እዚች ጋር ምንም ክሬት ተደረገ የለም ከዚህ በፊት። ስለዚህ ኒው እንልና ፔስሊፕ ባች አሁን ለምሳሌ ኔም ለምሳሌ የፌብሩዋሪስ ፔስሊፕ ብንለው ፔሪዱ ከዚህ እስከዚህ ቀን ነው። ከዛ ጆርናሉ ይሄ ነው። የማን ሰራተኛ ነው ክሬት የሚደረግ የሚለው እዚች ጋር ነው ሊስት የምናደርገው ማለት ነው። እያንዳንዱ ሰራተኛ እናስገባለን። ሴቭ ኤንድ ክሎዝ እናደርጋለን። ከዛ አሁንም እንደ አድ ኒው ላይም ብለን አዲስ ሰራተኛ ፔስሊፕ ክሬት እናደርጋለን ኮንፈርም እያደረግን። ከዛ በኋላ አጠቃላይ እዚች ጋር እንዳለ የሰራተኞቹ ሊስት በሙሉ ከጨረስን በኋላ እና ከመዘገብን በኋላ ጄኔሬት ፔስሊፕ ስንለው አጠቃላይ ለሁሉም ለባቹ ክሬት ለተደረገው በዚህ ባች ክሬት ለተደረገላቸው ፔስሊፑ ክሬት ለተደረገላቸው ኤምፕሎይዎች በሙሉ ፔስሊፕ ይላካል ማለት ነው። እና በዚህ መልኩ ፔስሊፕ ባች በባች መልክ አንድ ላይ ስንከፍል በዚህ መልኩ ሃንድል ማድረግ እንችላለን ማለት ነው። እና ፔሮል ሞጁል ይህንን ይመስላል። ቀጣይ ደግሞ ታይም ኦፍ እና ኤክስፐንስ የሚሉትን ሞጁሎች እናያለን ማለት ነው። ኤችአር ላይ ካሉት ሞጁሎች ሌላኛው ምንድነው ታይም ኦፍ የሚለው ነው። ታይም ኦፍ ሰራተኛው በስራ ገበታ ላይ እንዲገኝ በማይገድበት ወይም ደግሞ በማይገኝበት ጊዜ እሱን ሲቹዌሽን ሃንድል የምናደርግበት ሞጁል ነው። ለምሳሌ ሰራተኛው በሲክ ኦፍ በታሞ ሊሆን ይችላል፣ ሲክ ታይም ኦፍ ሊሆን ይችላል። ወይንም ደግሞ በፐርሰናል ምክንያት ለምሳሌ ፈነራል ሊኖር ይችላል። የመሳሰሉት በእነዚህ አይነት ምክንያቶች ሊቀር ይችላል ማለት ነው ከስራው እና የሱን ሲቹዌሽን ሃንድል የምናደርግበት ሞጁል ነው። እና እዚች ጋር ለሰራተኛው ታይም ኦፍ ሲጠይቅ ሪኩዌስት ያደርጋል። ሪኩዌስት ሲያደርግ አፕሩቭ ከተደረገለት ታይም ኦፉ ምናልባት አንፔድም ሊሆን ይችላል፣ ፔድም ሊሆን ይችላል። እሱን ወሰነን ከዛ ለዛ ሰራተኛ ይህንን ታይም ኦፍ የሚፈቅደው ማኔጀር አፕሩቭ ሲያደርግለት ከዛ በኋላ ያ ታይም ኦፍ ይፈቀድለታል ማለት ነው። ወይንም ደግሞ በአመት ለምሳሌ 15 ቀን ፈቃድ አላቸው በስታንዳርዱ የሰራተኛ ኮንትራት መሰለኝ ብዙ ጊዜ ለ16 ወይም ለ2 ሳምንት የሚቆይ ታይም ኦፍ ይፈቀድላቸዋል ለሰራተኞች። እና እሱን ደግሞ በአሎኬሽን ሃንድል እናደርጋለን ማለት ነው። አሎኬሽን ይሰው ከዚህ እስከዚህ የሚቆይ የ15 ቀን ታይም ኦፍ የመውሰድ መብት አለው ብለን አሎኬሽን ላይ እናስገባለታለን። ልክ ሰራተኛው እሱን ያቺኛዋን የሚፈቀድለትን መጠቀም ሲፈልግ ሪኩዌስት ያደርግና ከዛ በኋላ እሱን እንፈቅድለታለን። ወይንም ደግሞ ድንገተኛ ታይም ኦፍም ሲጠይቅ ደግሞ እሱን ደግሞ ታይም ኦፍ በመትለዋ ሃንድል እናደርጋለን ማለት ነው። እሱን ሳሳያችሁ ይሄኛው አሁን ለምሳሌ ኦል ታይም ኦፍ ለምሳሌ በካሌንደሩ ላይ ቫሊዴት የተደረጉ ሊሆን ይችላል፣ አፕሩቭ የተደረጉትን ወይም ደግሞ ሪፊውዝ የተደረጉትን በካሌንደር ቪው የምናይበት ፔጅ ነው ማለት ነው። እና አሁን ለምሳሌ አንድ ሰራተኛ ታይም ኦፍ ቢጠይቅ እንዴት ነው ሃንድል የምናደርገው የሚለውን ስናይ እሺ ታይም ኦፍ የሚለው ላይ እንገባና ከዛ በኋላ እዚች ጋር አሁን ከዚህ በፊት የተጠየቁትን ታይም ኦፎች እናያለን ማለት ነው። እና አዲስ ታይም ኦፍ ለመመዝገብ ከፈለግን ኒውንልና ለምሳሌ እዚች ጋር ኤምፕሎይስ ለማን ነው ለአድሚን ለሚባለው ኤምፕሎይ ነው እዚች ጋር ታይም ኦፍ ልንጽፍ የፈለግነው። ታይም ኦፍ ታይፑ ለምሳሌ ሲክ ታይም ኦፍ ሊሆን ይችላል። ይሄ ካምፓኒው ራሱ ለምን ታይም ኦፍ ይፈቀዳል የሚለውን ኮንፊገር ያደርጋል። ከዛ ወደዚህ ጋር ሊስት ላይ ሲመጡለት ይመርጣቸዋል ማለት ነው። ከዛ በኋላ ለምሳሌ ከመቼ እስከ መቼ የሚለውን ለምሳሌ ለአንድ ቀን ብንፈቅድለት አድሚኒስትር ኦን ሲክ ኦፍ ፎር 1 ዴይስ ይላል እዚህ ጋር አሁን። ከዛ ሰፖርቲንግ ዶክመንት ካለ አታች ፋይል እናደርጋለን።
እሱን አታች ካረግን በኋላ አሁን ሰራተኛ ይፈቀድለት ወይ የሲክ ታይም ኦፍ የሚለውን ከወሰንን በኋላ አፕሩቭ እናደርጋለን ማለት ነው። አፕሩቭ የሚደረግለት ከሆነ አፕሩቭ ይሆናል። እዚች ጋር አሁን ታይም ኦፍ ብለን ከዛ በኋላ ብናይ እዚች ጋር አፕሩቭድ ይሆንለት። አሁን ሲክ ታይም ኦፍ ከዚህ ቀን እስከዚህ ቀን ለአንድ ቀን የሚቆይ አፕሩቭድ የሆነ ታይም ኦፍ አለው። የሰራተኛ ስራ ላይ የለም ማለት ነው። እና ታይም ኦፍ የሚለውን በዚህ መልኩ አንድል ማድረግ እንችላለን። ሪፊውዝም ማድረግ ከፈለግን እንደዚህ ልክ እንደዚህ አፕሩቭ የሚለው ጋር ሪፊውዝ እናደርጋለን ማለት ነው። እሱ ሊጠይቅ ይችላል። ጥያቄውን አስገብተን ግን ሪፊውዝድ ማኔጀሩ ያንን ነገር ታይም ኦፍ አይሰጠው ካለ ሪፊውዝ የሚለውን እሱንም ሪከርድ አድርገን ማስቀመጥ እንችላለን ማለት ነው። ሌላኛው ምንድነው አሎኬሽን ነው። ምናልባት ሰራተኞች አሎኬሽን ሊኖር ይችላል። ማለትም ከዚህ እስከዚህ ጊዜ ታይም ኦፍ ይኖራቸው ተብሎ ሊሰጣቸው ይችላል ማለት ነው መጀመሪያ ላይ። እና እሱን መጠየቅ ከፈለጉ እሱን ታይም ኦፍ አሎኬት የተደረገላቸውን ታይም ኦፍ መጠየቅ ከፈለጉ እዚች ጋር ነው ሃንድል የሚደረገው ማለት ነው። አሎኬሽን ሲላል ለምሳሌ ስም ሰጠዋለን። እዚች ጋር ታይም ኦፍ ታይፕ ፍሮም ቫሊድ ስታርት ቱ ቫሊድ ኤንድ እና እዚች ጋር ስም ሰጠዋለን። ለምሳሌ የ15 ቀን አሎኬሽን ብንለው 15 days አሎኬሽን ብንለው ከዛ ታይም ኦፍ ታይፑ ምንድነው? ፔድ ነው እየተከፈላቸው ነው ወይም ደግሞ ሳይከፈላቸው ነው የሚለውን እዚች ጋር ፔድ ታይም ኦፍ እንበለው ለምሳሌ። ከዛ በኋላ ለነማን ነው የሚሰጠው? ለምሳሌ እዚህ ጋር ለአድሚን ይሰጣል ብለናል። ሌላ ሰራተኛም ካለ እናስገባለን እዚች ጋር። ከዛ በኋላ አሎኬሽን ታይፑ ሬጉላር ነው ወይ እንለዋለን። ሬጉላር ነው እንለዋለን። ቫሊዲቲ ፔሪዱ ከዚህ እስከዚህ ለምሳሌ 15 ቀን ብንለው ለ15 ቀን ማለት 1 ሳምንት 2 ሳምንት እስከዚህ ቀን ብንለው አሎኬሽን 15 days እሺ። ከዛ በኋላ ሪዝኑ ለምሳሌ ይርሊ አሎኬሽን ብንለው ከዛ በኋላ ቫሊዴት ብናደርግላቸው እነዚህ ሰዎች ይህንን አሎኬሽን 15 day አሎኬሽን እንደ ታይም ኦፍ መጠየቅ ይችላሉ ሪኩዌስት ሲያደርጉ። ከዛ በኋላ ከዚህ ጋር አሎኬት የተደረገላቸው ነው ብለን ታይም ኦፍ ልንሰጣቸው እንችላለን፣ አፕሩቭ ልናደርግላቸው እንችላለን ማለት ነው። በዚህ መልኩ አሎኬት የተደረገላቸውን ታይም ኦፍ ሃንድል ማድረግ እንችላለን። ኖርማል ደግሞ ሲክ ኦፍ ታሞ ሊሆን ይችላል። በፐርሰናል ሪዝን ታይም ኦፍ ሲጠይቁ ታይም ኦፍ ሃንድል የምናደርግበትን መንገድ አይተናል ማለት ነው። እና ሪፖርት የነዚህን ታይም ኦፍ አጠቃላይ ሪፖርት ማየት እንችላለን። ለምሳሌ ፐር ኢምፕሎይ ሊሆን ይችላል፣ በቲም እያንዳንዱ ስንት ታይም ኦፍ ጠይቀዋል ምናምን ነገር የመሳሰሉ ስንት ቀን ታሞ ከስራ ቀርቷል የሚለውን ስንት ቀን ታይም ኦፍ ጠይቀዋል የሚለውን እዚች ጋር ነው የምናየው ማለት ነው። ለምሳሌ አድሚን የሚባለው አንድ ቀን 2 ቀን ጠይቀዋል፣ አንዱ ሪፊውዝ ተደርጎላል፣ አንዱ ደግሞ አፕሩቭ ተደርጎለታል። የመሳሰሉትን እዚህ ጋር በስታተሳቸው ከፋፍልን ማየት ነው። ሪፊውዝድ ብንል አሁን ሪፊውዝ የተደረገው ብቻ ነው የምናየው፣ አፕሩቭ የተደረገውን ብቻ ነው የምናየው። በዲፓርትመንት ማየት እንችላለን። ይህ ከሪፖርቲንግ ጋር በተገናኘ ማየት የምንችላቸው ነገሮች ነው እዚህ ታይም ኦፍ ላይ ማለት ነው። እና ይህን ይመስላል። አጠቃላይ ደግሞ ካሌንደር ላይ ታይም ኦፍ የተሰጣቸው ሪፊውዝ የተደረጉትም ገና አፕሩቭ ሊደረግላቸው እየጠበቁ ያሉትን በሙሉ በዚህ በካሌንደር ቪው ማየት እንችላለን። ለምሳሌ እዚች ጋር አድሚን ቅድም እየጠየቅ ነው ለአንድ ቀን ታይም ኦፍ ተሰጥቶታል ማለት ነው። አድሚን የሚባለው ሰራተኛ ለአንድ ቀን ከስራ እንዲቀር ተፈቅዶለታል የሚለው እዚች ጋር ማየት እንችላለን ማለት ነው። እና ይህንን ይመስላል ታይም ኦፍ የሚባለው ሞጁል። ቀጣይ ኤክስፔንስ የሚባለው ሞጁል እናያለን ማለት ነው። ኤችአር ላይ ካሉ ሞጁሎች የመጨረሻው ምንድነው? ኤክስፔንስ የሚባለው ሞጁል ነው። ኤክስፔንስ የሚባለው ሞጁል ምንድነው? ሰራተኞች ለከስተመርስ ሊሆን ይችላል ወይም ደግሞ ከስራ ጋር በተገናኘ ወጪ አውጥተው እሱን ወጪ ካምፓኒው እንዲከፍላቸው ወይንም ደግሞ ለስራ ብለው ያውጡትን ያንን ወጪ ካምፓኒው እንዲከፍላቸው እንዲመልስላቸው ብሩን አስበው ማለት ነው። ኤክስፔንሳቸውን አስበው እንዲመልስላቸው የሚጠይቁበት ሞጁል ነው ማለት ነው። እና እዚች ጋር ለምሳሌ አንድ ሰራተኛ የሆነ ወጪ አውጥቶ ለምሳሌ እዚች ጋር ነው እንላለን አዲስ ኤክስፔንስ ለማስገባት ኤክስፔንስ ብለን ከዛ በኋላ እዚች ጋር ከዚህ በፊት የተጠየቁ
ሁሉም ኤክስፐንስ የተጠየቁትን እዚህ ጋር ሊስት ቪው ላይ ማየት እንችላለን ማለት ነው። ከዛ በኋላ አዲስ ማስገባት ስንፈልግ ኒው እንላለን። ኒው ለምሳሌ ትሪፕ ቱ አዳማ፣ አሁን ለምሳሌ ሰራተኛው ለስራ ብሎ አዳማ መሄድ ከነበረበት ትሪፕ ቱ አዳማ እንላለን። ለምሳሌ ሰራተኛው ማን ነው? አድሚን የሚባለው ሰራተኛ ነው። ማኔጀሩ የሆነ ሰው ይኖራል። አሁን ለምሳሌ የሱ ማኔጀር አለ። ይሄ ሰሚት የሚደረግለት ማለት ነው። ይፈቀድለት ይፈቀድለት የሚለው ማኔጀሩን አስፈቅዶ ስለሆነ አፕሩቭ የሚደረግለት ማለት ነው። ስለዚህ አሁን ለምሳሌ አንድ ሰው ቴስት የሚባለው ሰራተኛ ማኔጀር ነው፣ የዚህ ኤምፕሎይ ማኔጀር ብለን ብናስብ ከዛ በኋላ አድ ላይ ነው ኤክስፔንሶቹ ሊስት ነው እዚህ ጋር የምናስገባው ማለት ነው። አድ ላይ ብለን ከዛ በኋላ ኒው እንላለን። እዚህ ጋር ለምሳሌ እዛ ከሄደ በኋላ አጠቃላይ ያወጣውን ወጪ ለምሳሌ ለትሪፑ ለትራንስፖርት ያወጣው ለምግብ ያወጣው የሚለውን አጠቃላይ ነገር እዚህ ጋር እናስገባለን ማለት ነው። ለምሳሌ ላንች እዛ ከሄደ በኋላ ከስተመር ለማግኘት ነው ሄደው ብለን ብናስብ ላንች ዊዝ ከስተመር ብለን ብናስገባ ከዛ በኋላ ካቴጎሪ የኤክስፔንሱ ካቴጎሪ ምንድነው ሚልስ ብለን ብንወስን ይሄ አሁን ለአካውንቲንግ የሚረዳን ስለሆነ እሱን ኮንፊገር ካደረግን በኋላ ነው እዚህ ጋር ሚልስ የሚለውን አጠቃላይ ስም ብር አውጥተናል። ለምሳሌ ለላንች 500 ብር ነው ያወጣነው። ኢንክሉድ ታክስ 15% ነው። ከዛ ራሱ ካልኩሌት አድርጎ ያመጣልናል ለታክስ ምን ያህል እንደከፈለን ማለት ነው። ሰራተኛው ማን ነው? አድሚን የሚባለው ነው። ፔድ ባይ በማን ነው? በኤምፕሎይ ማለት ነው። ከዛ በኋላ ይሄንን ኖት ደግሞ ምንጽፍ ከሆነ ኖት እንጽፋለን። ከዛ በኋላ ሴቭን ክሎዝ ካልነው አሁን ይሄ ወጪ ተመዝግቦለታል። የሰራተኛ ይሄንን ወጪ ነው ያወጣው። ይሄንን ካልኩሌት አርጋችሁ ክፈሉኝ መልሱልኝ ብሩን ማለት ነው። ለስራ ነው ያወጣሁት። ይሄንን ኤክስፔንስ ካምፓኒው ከቨር ያርግ ብሎ ሰራተኛው የሚጠይቅ ከሆነ እዚህ ጋር ሰሚቱ ማኔጀር የሚለውን እናካለን። ሰሚቱ ማኔጀር አሁን ለሰራተኛው ለማኔጀሩ ተልኳል ማለት ነው። አሁን እኔ በአድሚን ቪው ስላለው ነው አፕሩቭ እና ሪፊውዝ ይመጣልኝ። የሚጠይቀው ሌላ ሰው ከሆነ ይሄ አፕሩቭ እና ሪፊውዝ የሚለው አይመጣለትም ማለት ነው። ኖርማል እሱ የላከውን ብቻ ነው ማየት የሚችለው። ከዛ በኋላ ይሄ ለማኔጀሩ ሰሚት ተደርጓል። ስለዚህ እዚህ ጋር አድሚኑ ወይም ደግሞ ማኔጀሩ ወይ አፕሩቭ ማድረግ ይችላል ሪፊውዝ ማድረግ ይችላል ማለት ነው። እና ለዚህ ሰራተኛውን ይፈቀድለት ካልን አፕሩቭ እናደርጋለን ማለት ነው። አፕሩቭ ከተባለ የሰውዬ የወጪ ለካምፓኒው ነው ያወጣው። ስለዚህ የብር ይመለስለት ለሱ ይከፈለው ለኤምፕሎዩ ማለት ነው ይከፈለው ብለን ስንወስን አፕሩቭ እናደርጋለታለን። ከዛ በኋላ ወደ አካውንቲንግ ወደ ከፋይናንስ ጋር ተያይዞ እንዲከፈለው ይደረጋል። ፖስት ጆርናል ኢንትሪስ እንላለን። ለዚህ ሰውዬ ይከፈለው ብለን ወደ አካውንቲንግ ተልኳል ማለት ነው። ይሄ ከዛ በኋላ ለዚህ ሰራተኛ ይከፈል ብለን ሬጂስተር ፔመንቱ ሬጂስተር እንዲደረግ ከተፈለገ ለዚህ ሰራተኛ ተከፍሏል ብለን ሬጂስተር ማድረግ እንችላለን ማለት ነው። እና በዚህ መልኩ ኤክስፔንሶችን ማየት እንችላለን ማለት ነው። ወይም ደግሞ የከፈለበትን አፕሎድ አርገን ከዛ በኋላ ሰሚት ማድረግ እንችላለን። ያ ለምሳሌ ደረሰኝ ሊሆን ይችላል የመሳሰሉትን ነገር አፕሎድ አርገን ይሄን ያህል ከፍያለው ብሎ ሰራተኛው ሲጠይቅ ከዛ በኋላ ያንን ክፍያ እንዲከፈለው መጠየቅ ይቻላል ማለት ነው። ስለዚህ ከኤክስፔንስ ጋር የተገናኘው ኤችአር ላይ ያለው ሞጁል ይሄን ይመስላል። አመሰግናለሁ።